ኢያሱ ምዕራፍ 21 ቁጥር 43 ጀምሮ ያለውን የእግዚአብሔርን ቃል ላንብብ። እንደዚህ ይላል። እግዚአብሔር የሚሰጣቸው ዘንድ ለአባቶቻቸው የማለላቸው ምድር ሁሉ ለእስራኤል ሰጠ፣ ወረሷትም፣ ተቀመጡባትም። እግዚአብሔርም ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው። ጸልያለሁ። እግዚአብሔር የዘላለም አምላክ የበረከት ጠላቶች በኢየሱስ ስም ይመቱ። የቅባት ጠላት በኢየሱስ ስም የተመታ ይሁን። አላጂናሎ ሰካራባ ሸከመንዶራ ባንዳ ጌታ መንፈስ ቅዱስ አንድ ነገር ይናገረኛል። እንደገና እጄ ወደ እናንተ ይመጣል። የሚረዳ እጄ ወደ እናንተ ይመጣል። የእንደገና ክብር ወደ ቤታችሁ ይመጣል። ኤላቺና ማሮስ ሰከማያ ያንዳንድ ሰዎች ቤት በኃይል ሲታደስ አያለሁ፣ ሲለወጥ አያለሁ። በናዝሬቱ ጌታ በኢየሱስ ስም ዛሬ ጸልያለሁ። እንግዳ ነገር ይሁን፣ ታላቅ ነገር ይሁን። እግዚአብሔር ሆይ ጸልያለሁ። በዚህ ጉባኤ ላይ እጅ ይንቀሳቀስ፣ ክንድ ይንቀሳቀስ፣ መንፈስ ይንቀሳቀስ። እግዚአብሔር ሆይ በየትኛውም አይነት ሁኔታ ውስጥ ተይዞ የመጡ ሰዎች አሁን መፈታት ይጀምር፣ ቤታቸው መፈታት ይጀምር። ራፓሳካላ እጃችሁን ከፍ አድርጉ እስቲ ወደ ላይ። እግዚአብሔር ለአንዳንድ ሰዎች እንደገና እጄን ገልጣለሁ፣ እንደገና ቤታቸውን እቀይራለሁ፣ እንደገና ነገራቸውን እቀይራለሁ፣ እንደገና በሕይወታቸው ላይ እመጣለሁ፣ እንደገና በነገራቸው ላይ እመጣለሁ፣ እንደገና በዘመናቸው ላይ እመጣለሁ እያለኝ ነው ጌታ። ዛሬ እጁ ይመጣ፣ እጁ ይመጣ። ብድግ አድርጉ እጃችሁን። እጁ ይመጣ። አማስ አማስ አካራ አንዳ ሐሲ ከረባስያ ጌታ እንደዚህ እያለ ነው። ልጆቼን ሊቀይራቸው እመጣለሁ። ከፍ አድርጉ እጃችሁን። የጌታ እጅ ይመጣል ዛሬ። የጌታ እጅ ይመጣል። ታምራትን የሚያደርግ የጌታ እጅ ይመጣል። ታምራትን የሚያደርግ የጌታ እጅ ይመጣል። አያለሁ አንዳንድ ሰዎች ላይ አላቅም እንደ ሸክም የከበዳቸውን ነገር የሚያነሳ እጅ ሲመጣ አይቻለሁ። ራባዳላ ባጃና ማጋንዳ የትኛውም አድካሚ መናፍስቶች የተመቶ የሆነ ከጫንቃችሁ ላይ የትኛውም ሸክም ዛሬ ይራገፍ፣ ይራገፍ፣ ይራገፍ። ያደከመ መንፈስ ይራገፍ። በሕይወት ላይ የተጫነው ሸክም ይራገፍ። አማስካሃያ ባስያ ዊና ሰጋሃያ ማንዶሳ አባቴ መንፈስ ቅዱስ አንድ ነገር እየተናገረኝ ነው። አንዳንድ ሰዎች በፍጥነት ወደ እረፍት ይገባል፣ ወደ ክብር ይገባል፣ ወደ ሙላት ይገባል። እዚህ ቤት ቁጭ ብላችሁ ዛሬ ከእናንተ ላይ የሆነ ሸክም ተንከባለለ። ሃሌሉያ! እልልታ፣ ጭብጨባ፣ ክብር ለኢየሱስ ስጡት። ተባረኩ። አረፍ በሉ። ኢየሱስዬ ያደነኩ ብበል አይሰለቸኝም እኔማ ስም አድኖኛልና አይሰለቸኝም እኔማ ስም አድኖኛልና። እስቲ ሁሉ ሰው ኢየሱስ ይበል። ኢየሱስዬ ያልኩህ እያደነቁ በወለ አይሰለቸኝም አይሰለቸኝም እኔማ ስም አድኖኛልና አይሰለቸኝም አይሰለቸኝም እኔማ ስም አድኖኛልና። አለ ብዙ ክብር አለ ብዙ ኃይል እንዲህ ነው ብሎ ማን ገልጾ ያውቃል? አረጀ ተብሎ መርዶ አይነገር፣ ሁልጊዜ አዲስ ነው አባቴ። አለ ብዙ ክብር አለ ብዙ እንዲህ ነው ብሎ
ገልጾ ያውቃል። አረጀ ተብሎ መርዶ አይነገር፣ ሁልጊዜ አዲስ ነህ አምላኬ ክብር። እጆቻችሁ ከፍ አድርጉና ወደ ላይ። ትልቅ ነህ አንተ አትታወቅም፣ ለዘመን ቁጥር አይገኝም። የማውቀውን ልናገር ቢሞክር በየዕለቱ አዲስ ነህ እግዚአብሔር በየዕለቱ አዲስ ነህ ጌታ አዲስ ነህ አዲስ ነህ አዲስ ነህ ሁል ጊዜ አዲስ ነህ አዲስ ነህ አዲስ ነህ ጌታ አዲስ ነህ አዲስ ነህ ሁል ጊዜ አዲስ ነህ። ሃሌሉያ! እስቲ ለጌታ ከሆነ እልልታውን ጭብጨባውን ለኢየሱስ አብዙለት። ሃሌሉያ ሃሌሉያ። እሺ ያነበብኩትን የእግዚአብሔርን ቃል ከመጽሐፍ ቅዱስ ከኢያሱ መጽሐፍ ምዕራፍ 21 ላይ ከዛ ቦታ ነው ያነበብኩት። ኢያሱ መጽሐፍ ምዕራፍ 21 ከቁጥር 43 ጀምሮ ያለውን ክፍል ነው ያነበብኩት። እንዲህ የሚል ርዕስ ሰጥቼዋለሁ፣ እግዚአብሔር ያሳርፋችኋል። አቤት አቤት አቤት! ዝም ብለህ ጨበጥ አድርገውና እግዚአብሔር ያሳርፋል በለው። ድገም፣ እግዚአብሔር ያሳርፋል በለው። ከፊት ለፊት ያለው ዘመን በለው የእረፍት ዘመን ነው በለው። አናካስያ ካባ አንዳንድ ሰዎችን እየተከታተላቸው የመጣ ይውላችሁ ቀጣይ ጊዜም ቀጣይ ወር ላይም ህይወትን አጎሳቅላለሁ ሚለው ዛሬ ተመታ። ውሰደው፣ ዛሬ ተመታ። አባቴ ተናግሮኛል። በዚህኛው አመት ላለኝ ጌታ ቤታችሁ ላይ አለኝ ጌታ ታላላቅ ምስጋና ይሆናል። እስቲ ጮክ በሉና እግዚአብሔር ያሳርፈኛል በሉስ። የማረፍ ዘመኔ ነው በሉ ባካችሁ። ሃሌሉያ! እውነት አምናችሁ ከተቀበላችሁ ጌታ ትልቅ ሰበር አዋጅ ነው ለእናንተ እያወጀ ያለው። አዋጅ ይዤ መጥቻለሁ። እህቴ ወንድሜ፣ አዋጅ ይዤ መጥቻለሁ። እግዚአብሔር ያሳርፋል። ደክሞሃል፣ እግዚአብሔር ያሳርፋል። ዋጋ ከፍለሃል፣ እግዚአብሔር ያሳርፋል። ማን ይድረስልኝ ብለሃል፣ እግዚአብሔር ያሳርፋል። እጃችሁን ወደ ላይ ከፍ አድርጉና እግዚአብሔር ያሳርፈኛል በሉት። ድገሙ፣ እግዚአብሔር ያሳርፈኛል በሉት። ሃሌሉያ! እኔ ይህንን ቃል እግዚአብሔር ሲሰጠኝ በጣም የሚገርማችሁ አንድ ራእይ ያየው ነበረ። እግዚአብሔር የብዙዎችን ልብስ ሲቀይር ነው ያየሁት። ጌታ ምንድን እንዳለኝ ታውቃላችሁ? ትልቅ የምስጋና ምዕራፍ ተከፍቷል አለ ጌታ። ማና ኩራባሻ ከዚህ በኋላ እንደዚህ ይሆናል በጌታ በኢየሱስ ስም። ሰማይ አውጇል፣ እኔም አውጃለሁ። ከዚህ በኋላ እንዳለቀሳችሁ አትቀጥሉም በኢየሱስ ስም። መንፈሳዊ ዓለም እኮ አዋጅ እኮ ይሰራል። የእግዚአብሔር ድምጽ ከመጣ እኮ የማይሰራው ነገር የለም። ስለዚህ ዛሬ አዋጅ ይዤ መጥቻለሁ። እግዚአብሔር ያሳርፋችኋል። አሜን በለዋ። ክብር ለእግዚአብሔር ይሆን። እንደምታውቁት ያነበብኩላችሁ የኢያሱ መጽሐፍ ነው። ይሄ የኢያሱ መጽሐፍ ስትመለከቱ የእግዚአብሔር ሰው ሙሴ ማለት ነው ያንን የምድረ በዳ ዘመን የ40 ዓመት ጉዞ እግዚአብሔር አምላክ እስራኤላውያኖችን ከግብጽ ምድር ከባርነት ካወጣ በኋላ በሙሴ አማካኝነት እግዚአብሔር ሕዝቡን እንደመራ ሁላችንም የምናውቀው ነው። ወደዛ ሄጄ ብዙ መናገር አልፈልግም። የእግዚአብሔር ሰው ሙሴ ግን ከሞተ በኋላ በጣም የሚገርማችሁ ነገር የሙሴን አገልግሎት የሙሴን አመራር የእስራኤልን ሕዝብ ከዛ ከግብጽ ከባርነት ምድር ከወጣ በኋላ ቅድምም እግዚአብሔር እየተናገረ ነበር። እግዚአብሔር አንድ የነገራቸው ነገር አለ። ምንድነው እግዚአብሔር ያላቸው? ያንን ወተትና ማር የምታፈሰውን ምድር መልካምቱን ምድር ከነዓንን ምን ታደርጋላችሁ? ትወርሳላችሁ ብሎ እግዚአብሔር ለእስራኤላውያን ተናግሯል። በሙሴ ምክንያት እስራኤላውያን እግዚአብሔር ከግብጽ ምድር ከዛ 430 ዓመት ከባርነት በኋላ ከባርነት ከጭቆና ከድካም ዘመን በኋላ እግዚአብሔር ሕዝቡን በጸናች እጁ እግዚአብሔር ፈርዖንን አይቀጠው አቀጣት ከቶ ከዛ ከግብጽ ምድር አውጥቷቸዋል። ከወጡ በኋላ 40 ዓመት ምድረ በዳን ተጉዘዋል። 40 ዓመት ከተጓዙ በኋላ በጣም የሚገርማቸው ነገር እግዚአብሔር ሙሴን እንዲህ ብሎ ተናገረው። አሁን አንተ ሳይሆን ካንተ የሚከተለው ካንተ የሚመጣው በኋላ ያለው እስራኤልን ምን ያደርጋል? ያስወርሳል፣ ወደ ከነዓን ምድር ያስገባል። ሙሴ የሞዓብ ምድር ተራራው ላይ ከመጣ በኋላ በቃ አንተ አትገባም፣ አሁን ግን እዚህ ያለው ሕዝብ ወደ ከነዓን ምድር አስገባዋለሁ ብሎ እግዚአብሔር ለሙሴ ከተናገረው በኋላ እግዚአብሔር ሙሴን ምን አደረገው? ወሰደው። ሙሴ ሞተ።
ከዚህ በኋላ ምዕራፍ 1 ላይ ስትመለከቱ ወደ ኢያሱ እግዚአብሔር መጥቶ እንዲህ ብሎ ሲናገረው ታያላችሁ። ከሙሴ ጋር እንደነበርኩኝ እንዲሁ ካንተ ጋር እሆናለሁ። በሕይወት ዕድሜ ሁሉ ማንም ምን አያደርግህም፣ አይቋቋምህም። ዛሬ ከተቀበላችሁኝ አዋጅ አወጣላችኋለሁ። የያዝከውን ኪዳን የሚቋቋም ይገለበጣል። ውሰድ፣ ይገለበጣል። አባቴ አንድ ድምፅ እያወጣብኝ ነው። አንተና ሕይወትን እየተቋቋመ ያለ ዛሬ ይገለበጣል። አሜን ብለህ ተቀበል። ይገለበጣል። እጃችሁን ወደ ላይ ብድግ አድርጉና ከኔ ጋር ያለው እግዚአብሔር በሉ፣ የሚቋቋመኝን በሉ፣ ይገለብጠዋል በሉ። ሃሌሉያ! አጨብጭቡ፣ አጨብጭቡ ለጌታ ክብር። ሃሌሉያ! ምክንያቱም እግዚአብሔር ከሙሴ ጋር ነበረ። እግዚአብሔር ከሙሴ ጋር ከመሆኑ የተነሳ እግዚአብሔር የፈርዖንን ሰራዊት ምን አድርጓል? ቀጥቷል። ግብጽ ምድር ላይ በኩር ተመቷል። 10 የሚሆኑ ምልክቶችና መቅሰፍቶች በግብጽ ምድር ላይ መጥተዋል። የእግዚአብሔር አብሮነት ከሙሴና ከአሮን ጋር እንደሆነ ፈርዖን ራሱ አይቶታል። ይህማ የእግዚአብሔር እጅ ነው ብለ ተናግረዋል። አሁንም አለ እግዚአብሔር ከሙሴ ጋር የነበረው እጄ ካንተ ጋር ይሆናል። ወይ ለማን እንደሆነ አላውቅም። ዛሬ እግዚአብሔር እንዲህ እያለ ነው፣ የትም ቦታ ብትሆን እጄ ካንተ ጋር ይሆናል። ውሰድ በእናት ዛሬ አንድ ነገር ይሆናል። የሆነ እንደ ጉልቻ ሊተክል ያለው ዛሬ ይገለበጣል። መንፈሱ ይገለበጣል። ዘርጋናችን እግዚአብሔር ከኔ ጋር ነው በላይ መናት። ሃሌሉያ! በጣም የሚገርም ነገር እግዚአብሔር ሙሴን ኢያሱን የሙሴን ፈለግ እንዲያስቀጥል እስራኤልን እንዲመራ ይሄንን ትልቅ ኃላፊነት ሲሰጠው የሰጠው ገንዘብ አይደለም፣ ዲግሪ አይደለም፣ ሌላ ነገር አይደለም የሰጠው። አንድ ነገር ነው የሰጠው፣ ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ። ምክንያቱም እግዚአብሔር ከሙሴ ጋር ስለሆነ ፈርዖን ተመቷል። እግዚአብሔር ካንተ ጋር ስለሆነ ዛሬም የፈርዖን መንፈስ ይገለበጣል። እኔ ካንተ ጋር ነኝ የሚለው ትልቁ የእግዚአብሔር አብሮነት ነገርን በሙሉ የሚቀይረው እዛ ጋር ነው። መጽሐፍ ቅዱስ ከአብርሃም ጀምሮ አብርሃምን እግዚአብሔር 25 ዓመት ያቆየው እኔ ካንተ ጋር ነኝ እያለው፣ ኤሌዘር አይወርስህም እያለው፣ ኪዳኑን ፈጽማለሁ እያለ። አሜን ነው ወይ? ባይዘ ይኸውላችሁ እግዚአብሔር እኔ ካንተ ጋር ነኝ ከሚለው ቃል ቀድሞ ሌላ ነገር ከመጣ እሱ ዋጋ የለውም። የመጀመሪያው በሕይወታችሁ ላይ ትልቁ ድላችሁ ምንድነው? እግዚአብሔር ከናንተ ጋር ነኝ ካለ። አሜን በሏ። መጽሐፍ ቅዱስ ላይ ያለ እግዚአብሔር የወጡ ድል ተመተዋል፣ ተሸንፈዋል። ነገር ግን ቢደክሙም ያሳዱ ነበረ። አይታችኋል። ጌዲዮን ቢደክሙ ምን ያደርጉ ነበር? 300 ሰዎች ገንቦ የያዙ መለከት የያዙ 100 ሰው መለከት፣ 100 ሰው ገንቦ፣ 100 ሰው ችቦ ይዞ አይታ ስንትና ስንት ነገስታቶችን አታካሳካሻ። እኔ ዛሬ ለአንድ ሰው በኢየሱስም ቃል ላወጣለት ያንተ ድል ምንድነው ብሎ ሲታየው ሲመረመር ኢየሱስ። ዝም ብላችሁ ዘርጋና ኢየሱስ ድገመኝ፣ ኢየሱስ። የድል ምክንያት ኢየሱስ፣ የስኬትሽ ምክንያት ኢየሱስ። አሜን ነው ወይ? እሺ ቶሎ ልናገር። ይኸውላችሁ ኢያሱ ምዕራፍ 1 ላይ እግዚአብሔር እኔ ካንተ ጋር ነኝ በሚል ጀመረ። ምዕራፍ 2 ላይ ልክ ያስጀመረው እግዚአብሔር 2 ሰዎችን መረጠና ወደ ከነዓን ምድር ሰልሉ ብሎ ላከ። ወዴት ገቡ? ወደ ከነዓን ምድር። ወደዛ ሄዱና 2 ሰዎች ከተማው ጫፍ ላይ ረዓብ የምትባል ሴት እዛ ከነዓናዊት ሴት ቤት ገቡና እንዴት ነው ብሎ ሲጠይቁ ቀድመን ስለናንተኛ ሰተናል፣ ልባችን ቀልጧል፣ የሆነ ሰራዊት እየመጣ ነው አለች። አትጠራጠሪ፣ ዛሬ ጠላትሽ እንዲህ ማለት ጀምሯል። አልችላትም፣ የሆነ በቃ ታጥቃ እየመጣች ነው፣ ታጥቆ እየመጣ ነው የሚባሉ ሰዎች አይቻለሁ። ዘንድሮ እንዲህ የሚባሉ ሰዎች አይቻለሁ። ጌታ ምስክሬ ነው፣ እንዲህ እያሉኝ ነው፣ እየሰማሁኝ ነው። ጌታ አንተ ላይ ያለው ጌታ ዛሬ መዋጋት ይጀምራል። አንድ አጨብጭቡ በእናታችሁ፣ ለኢየሱስ ክብር ስጡት። ሃሌሉያ። ሰምተናል አለች። አረ ልባችን ቀልጧል አለች። ምድር በሙሉ ሼክ አድርጓል፣ ተንቀጥቅጧል አለች። ምንድነው ሲባል አይ የሆነ ሰራዊት ምን እያለ ነው እየመጣ ነው አለች። ከፍተኛ ድንጋጤ። እኔ ዛሬ ይህንን ቃል እያወጭኩኝ አንዳንዶቻችሁ መንደር ላይ የሆነ ጠላቶቻችሁ ላይ ከፍተኛ የሆነ ድንጋጤ ሲመጣባችኋል።
ይኸው ምስክር ነው። አንቺ ዝም ብለሽ ነው እየፈረሽ ያለሽው። አባትሽ ቀድሞ ጠላትሽን ማስፈራት ጀምሯል። እስቲ ጩሁና ከኔ ጋር ያለው በሉ ይበልጣል በሉ ባካሽ። ሃሌሉያ። ፈርተና ደንግጠናል አለች ነው። አዎ ከዛ በኋላ ሰው እዚህ ከተማ ሰው መጥቷል የሚባል ወሬ ሰማ። እነሱ ሊያጠፉ መሯት ጀመረ። አሁን ብዙ እዛ ጋር መቆየት አልጀመረም። ከዛ በኋላ እነኚህ ሰዎች እንደዚህ አሏት፣ ይኸውልሽ አንቺ ለኛ ያደረግሽው ቸርነትና ወሮታ እስራኤል አሁን ያልሽው ቃል የመጣው ሰራዊት ለማንም የማይመለስ ስለሆነ እዚህ ምድር ገብተን ስንወርስ አንቺና ቤተሰቦችሽን ምን እናደርጋለን? እናድናቸዋለን አሉ። ፕሮሚስ ገቡላት። ምንም እንኳን እሱ አሕዛብ ብትሆንም ያደረገችው ነገር ማለት ነው ለእስራኤል የከፈለችው ዋጋ እሷና ቤተሰቧን አስመለጠላት። አሜን ነው ወይ? ምዕራፍ 3 ላይ ስትመጡ እስራኤላውያን ጉዞ ጀመሩ። የእግዚአብሔር ኪዳን መጣ። ምን አይነት ኪዳን ካላችሁ አሁን ተነሱና ዮርዳኖስን ምን በሉ ተሻገሩት። ወይኔ ዛሬ ለማን እንደሆነ አላውቅም ያውጅላችሁ። ካለሽበት ቦታ ላይ ተነስተሽ ትሻገሪያለሽ። ቃል ሰምቶ መቀመጥ የለም። ኪዳን ሰምቶ መቀመጥ የለም። ቃሉ ራሱ ማለት ነው ቃሉ ራሱ የሚያሻግር ስለሆነ እንዲህ የሚል ቃል መጣ። ተነሱና ምን በሉ ዮርዳኖስን ምን በሉ ተሻገሩ። ና ኩራሳካ ዛሬ አንድ የሆነ ጠላት እያየውላችሁ አናቱ ላይ የሚሻገር ሰው አለ። ሲጮክ በሉና እሻገራለሁ በሉ። እግዚአብሔር ምን እንዳደረገ ታውቃለህ? ይኸው ምስክሬ ነው ጌታ እግዚአብሔር እዚህ ጉባኤ ውስጥ ለአንዳንድ ሰዎች የሚፈታላቸው ነገር አለ። ዛሬ ሲጃችሁን ወደ ላይ ብድግ አድርጉና የኔ ጌታ በሉ። ዛሬ በሉ በክብር መጥቶልኛል በሉ። ከዚህ ቤት ሲመለስ በሉ እግዚአብሔር በጠላቴ ሰፈር ድሉን ይሰጠኛል በሉ። ሃሌሉያ። ስሙኝ እንዲህ አለ፣ ካህናቶች ይምጡ፣ ታቦቱን ተሸከሙ። ከዛ በኋላ ከፊት ይቅደሙ። ከዛስ ዮርዳኖስ ላይ ይርገጡ። ሙሴን እኮ በበትሩ ነው የከፈለው። ዘጸአት 15 ላይ በትር ዘርግቶ ነው ምን ያደረገው የከፈለው። ዘጸአት 14 ላይ ይሄ ሰራዊት ግን ምንድን ያደረገው? ይግቡና ዝም ብሎ ዮርዳኖስን ይርገጡ አለ። አንዳንዱን ተከፍሎላል ይላል፣ አንዱን ደግሞ ርገጣው ይላል። ይሄ የእግዚአብሔር አሰራር ነው፣ የሰው አይደለም። ከለዚስ ግቡ፣ ካህናቶች ቀድሞ ይሄዱ። ከዛስ ህዝቡ ወደ ኋላ ይሁን። ምን አድርጉ? ዮርዳኖስን ርገጡትና ተሻገሩ። ተፈቀደ። ከዛ በኋላ ዮርዳኖስ ጊዜውም ከባድ ነው ታውቃላችሁ። ዮርዳኖስ ደግሞ ሲሞላ ከባድ ነው፣ ማንንም አያሳልፍም። እስራኤል ግን እግሩን ሲዘረጋ ይኸውላችሁ እንደው የኔ አማርኛ ቢሆንም ልክ አሁን እዚህ ሰፈር እንደሚሰራው አስፋልት ድልድል ዋላቺ ካራሲያ ምን መቆነው ውሃው የለም ደረቅ ነው። ከዛ እስራኤላውያን በዮርዳኖስ ላይ ረገጥ አድርገው ረጋግጦት ተሻገሩ። በደረቅ መሬት ምን አሉ? ተሻገሩ። ተሻገሩና ሄዱ። ከዛ በኋላ ምዕራፍ 4 ምዕራፍ 5 የእግዚአብሔር እንደገና ተናገረ። ምዕራፍ 6 ላይ ስትመጡ እንደዚህ አለ፣ አሁን ደግሞ አንድ የሚቀራችሁ ነገር አለ። ወይኔ ዛሬ ምንድነው? ማክሰኞ ነው አይደለ? ከዚህ ቤት ጌታ እስክትመለሱ ድረስ ለአንዳንዶቻችሁ እንደዚህ ይሆናል። እግዚአብሔር ቀድሞ ነገሩን ይጨርሰዋል። እና ካታሲያ እግዚአብሔር እንደዚህ አላችሁ ዛሬ አለ ገሙም የሚላችሁ ኢያሪኮ ይፈርሳል አላችሁ። የመጨረሻው ስቴፕ አሜን በላ። ከዚህ በኋላ ከጠላት ጋራ ፊት ለፊት ሊገናኙ አሜን በላ። እንዲህ ያላቸው እግዚአብሔር ኢያሪኮን 7 ቀን ዙሩት፣ በሰባተኛው ቀን ግን 7 ጊዜ ዙሩ። ከዛ በኋላ አንድ ነገር ታደርጋላችሁ። እናንተ ታንክም መተኮስ የለባችሁም፣ ቦምብም አትወረውሩም፣ መትረየስም ክላሽም አትተኩሱም። አንድ ነገር ታደርጋላችሁ፣ በከባድ ጩኸት ትጮኻላችሁ። ያኔ ደግሞ ቅጥሩ ይፈርሳል። ዛሬ አንዳንዶቻችሁ እንደዚህ ነው የሚሆነው። እስከ ዛሬ ድረስ ጌታ ምስክሬ ነው። ይኸውላችሁ ኢያሪኮ ከፊት ለፊታችሁ ላይ ቁጭ ብሎ እየታገለ ያለውን እግዚአብሔር ይገለበጠዋል። ራቻና ማንቶሪያ ወይኔ ከኔ ጋር ካለበና እቺ ዘርጋና ኢያሪኮ ወደቀ በላይ በእናት። ሰባተኛው ቀን 6 ቀን አንዳንድ ጊዜ ዞሩ። 1 ቀን ሆነ፣ 2 ቀን ሆነ፣ 3 ቀን ሆነ፣ ምንም የለም። 4 ቀን ሆነ፣ 5 ቀን ሆነ፣ 6 ቀን ሆነ፣ ምንም የለም። በሰባተኛው ቀን የኢያሪኮን ቅጥር መሬት ላይ ጣለው። አንታካሲያ
ለአንዳንዶቻችሁ ዛሬ ሰባተኛው ቀን ይሆናል። አና ኩራ ቻና እስከ ዛሬ 5 ቀን 6 ቀን 3 ቀን ዞረሻል። ይኸው ምስክ ቃሉ ከመጣ ደግሞ ዛሬ መጨረሻው ይሆናል። እጃችሁ ላይ ብድግ አድርጉና ዛሬ በሉ ባካችሁ የመጨረሻዬ ነው በል። ባይሰው መንፈሳዊ ዓለም የሚቀይረው እምነት ስለሆነ እስቲ ዛሬ በሉ ባካችሁ የመጨረሻዬ ነው በል። ላመኑ ሰዎች ከዚህ ቤት ሲመለሱ ሚራክል ይሆንላቸው፣ ታምራት ይሁን። እልል በሉ፣ አጨብጭቡ ለኢየሱስ ክብር። ሃሌሉያ። 7 ቀን 6 ቀን ዞሮ 7ኛው ቀን ላይ 7 ጊዜ ዞሩና የመጨረሻው ጩኸት ሲጮሁ ኢያሪኮ አንተ አስተካክለዋል። ባይሮ የኢያሪኮ ግንብ ወርዱ 6 ነው፣ ቁመቱ 6 ነው። 6 በ6 ወደቀ ካልክ አልገባም፣ ያው ነው። ወይኔ ኢየሱስ ወይ እግዚአብሔር እንደገና እንዳያስቸግራቸዋልና ምን እንዳደረገ ታውቃላችሁ? ወደ ታች ዋና ካያራሰካ። እኔ ዛሬ ለአንድ ሰው ቃል አለኝ። ጠላቱ ወደ ታች፣ ከሳሾቹ ወደ ታች፣ የሚቋጠም ወደ ታች፣ የሚታገል ወደ ታች። ዝም ብለህ ጂናን ግን ወደ ታች በላይ በእናት የርግማን መንፈስ የተመታ ይሆን። ዘር ላይ የተቀመጠ ይመታ። አንተ ለሚከስ ይመታ። ዘርጋና ጅን ወደ ታች በላይ በእናት ጮክ ብለህ ወደ ታች። እልልታ ጭብጨባ ለኢየሱስ። ሃሌሉያ። ያኛው ከፍ ብሎ የቆመው ወደ ታች ሲገባ እስራኤላውያን ደግሞ ለጥ ባለ ቦታ አሜን በላ። ሃሌሉያ። ምዕራፍ 8 ምዕራፍ 7 ምዕራፍ 9 እስከ ምዕራፍ 12 ስትመለከቱ እግዚአብሔር ጠላቶቻቸውን አሜን በላ ከፊት ለፊታቸው የቆመውን ጠላቶችን የእስራኤል ሕዝብ ሲወጣ ሲመታ ምዕራፍ 12 ላይ ተመጡ። ቅድም እሱ እየተናገረው ነበር። 31 ነገስታቶች በሙሉ እግዚአብሔር ጭርግድ ጥርቅ ጀምሮ የለም እኔ ከማን ጋር ነኝ ብሎ ከናንተ ጋር ነኝ ብሎ ያስጀምሮ የለም። ከዚህ በኋላ ማንም ሊቆም አይችልማ። እስራኤልን ሊይዝ አይችልማ። እኔ አዋጅ ሰምቼ መጥቻለሁ። ከዚህ በኋላ ሊይዝ የሚታገል በኢየሱስም ይገለበጣል። አንተን የሚታገል ይገለበጣል።